ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በመጀመሪያም እንግዲህ የ2025-26 የመጀመሪያ የእንግሊዝ ፕሪሚየር ሊግ ጨዋታዎች የመጀመሪያው ጨዋታ ነሐሴ 10 ምሽት 12:30 አርሰናል ያለሜዳው ተጉዞ ማንቸስተር ዩናይትድን የሚገጥም ይሆናል። በመቀጠልም አርሰናሎች በሜዳቸው ፍላይ ኤሚሬትስ ሊድስ ዩናይትድን ያስተናግዳሉ። ሶስተኛው መርሃ ግብር ያለሜዳው ተጉዞ አርሰናል ሊቨርፑልን የሚገጥም ይሆናል። ሶስቱም ጨዋታዎች ቀላል የሚባል አይደሉም። አርሰናል ታዲያ በተለምዶ ቢግ ቶፕ 6 ተብሎ ከሚጠሩ ቡድኖች ጋር በደርሶ መልስ የሚያደርገው የጨዋታ መርሃ ግብርና ቀናቶች እኚህን ይመስላሉ። አርሰናል ከማንቸስተር ሲቲ መስከረም 20 የሚጫወት ይሆናል። ማንቸስተር ሲቲ ከአርሰናል ሚያዝያ 18 ላይ ይከወናል። አርሰናል ከሊቨርፑል ጥር 7 ላይ የሚያደርጉ ይሆናል። ሊቨርፑል ከአርሰናል ነሐሴ 30 የሚከውን ይሆናል። አርሰናል ከቼልሲ የካቲት 28 ላይ ጨዋታቸውን ያደርጋሉ። ቼልሲ ከአርሰናል ህዳር 29፣ አርሰናል ከማንቸስተር ዩናይትድ ጥር 24 ላይ፣ ማንቸስተር ዩናይትድ ከአርሰናል ነሐሴ 17፣ አርሰናል ከቶተንሃም ህዳር 22 እና ቶተንሃም ከአርሰናል የካቲት 21 ጨዋታቸውን የሚከውኑ ይሆናሉ። እንግዲህ ቢግ ቶፕ 6 ተብሎ ከሚጠሩ ቡድኖች ጋር የሚያደርገው መርሃ ግብር ይህን ይመስላል። ከዛ ውጪ ሪል ኔልሰን ለማስፈረም አንዳንድ ክለቦች ፍላጎት አሳይተዋል። ፉልሃምም ተጫዋቹን ለማስፈረም ፍላጎት ማሳየቱ ተዘግቧል። ተጫዋቹ ከአርሰናል ጋር ያለው እህል ውሃ እንዳበቃና ወደ እንግሊዙ ክለብ ፉልሃም የማምራት እድሉም እጅግ እንደሰፋ ነው። ፉልሃሞች የተጫዋቹ አድናቂ ናቸውና መሄድ እድሉ እጅግ እንደሰፋ ነው እየተገለጸ የሚገኘው። በሌላ ዜና የፈረንሳዩ ክለብ ሊል ለተከላካዩ አሌክሳንድሮ የሚፈልጉትን ዋጋ ተቀረበላቸው። ተጫዋቹን ለመሸጥ ዝግጁ መሆናቸው ታውቋል። አርሰናል ተጫዋቹን ለማስፈረም ከሳምንታት በፊት ፍላጎት ማሳየቱና ግንኙነት ማድረጉም የሚታወቅ ጉዳይ ነው። ይህ ብራዚላዊ ተጫዋች በሊል ቤት እጅግ ድንቅ የሚባል እጅግ ታለንትድ የሚባል ተጫዋች ነው። አርሰናሎችም በቅርብ ተጫዋቹን እየተከታተሉት ይገኛሉ። ከፈረንሳዩ ክለብ ሊል ጋር ንግግር ማድረጋቸው የሚታወቅ ጉዳይ ነው። ተጫዋቹን ለማስፈረም ከፍተኛ የሆኑ ጥረቶችን በማድረግ ላይ ይገኛሉ። ሌሎችም ተገቢ የሆነ ጥያቄ ከቀረበላቸው ተጫዋቹን ለመልቀቅ ዝግጁ መሆናቸው ተነግረዋል። ቶማስ ፓርቲ አርሰናልን የመልቀቅ እድሉ ሰፊ እንደሆነ ተነግሯል። ፓርቲ ታዲያ በንቃት አዲስ ክለብ እየፈለገ ይገኛል። እናም የቱርኩ ክለብ ፌነርባቼ ቶማስ ፓርቲን ለማስፈረም ጥያቄ ሊያቀርብ መሆኑም ተዘግቧል። ቶማስ ፓርቲ በአዲስ ኮንትራት ደሞዝ እንዲጨመር ቢፈልግም ክለቡ ግን አልተስማማም። አርሰናል ከሳምንታት በፊት ድሮ የሚከፈለውን ተመሳሳይ ደሞዝ ለፓርቲ አቅርቦ የእድሳት ጥያቄ ለወኪሉ ቢያቀርብም ምንም አይነት ምላሽ አላገኘም። ከጣሊያንና ከቱርክ ክለቦች ጥሩ የሆነ ጥያቄ ከቀረበለት ቶማስ ፓርቲ 100% አርሰናልን ጥሎ እንደሚወጣ በርካታ ታማኝ የሚባሉ ምንጮች እየዘገቡ ይገኛሉ። ቶማስ ፓርቲ በአርሰናል ቤት ያደረገውን የዋለውን ውለታ ሁላችንም እናውቃለን። ተጫዋቹ በጉዳት ምክንያት ምንም እንኳን ማድረግ ያለበትን ነገር ባያደርግም ለአርሰናል ወሳኝ የሚባል ተጫዋች ነው። ብዙዎቻችን ስንጠብቅ የነበረው በቀጣይ የውድድር ዓመትም አርሰናልን በዚህ አቅሙ ሲያገለግለው እንመለከታለን። እኔ እንዲሁም ሳስብ የነበረው ቶማስ ፓርቲና ማርቲን ዙቤሜንዲ ለአርሰናል ወሳኝ ተጫዋቾች ይሆናሉ የሚል እምነት ነበረኝ። ነገር ግን እስካሁን ድረስ ማሳመን አልቻሉም። እውነት የአርሰናል ሰዎች ይህን ቶማስ ፓርቲን በክለባቸው ማቆየት አለባቸው ከሚሉት ውስጥ አንዱ ነኝና አሁን የሚወጡ መረጃዎች ግን ብዙ የአርሰናል ደጋፊዎችን አንገት የሚያስደፋ ነው። አርሰናል ከቶማስ ፓርቲ ጋር የሚያደርገው ውድድር እስቲል አለ። ነገር ግን ተጫዋቹ በቂ የሆነ ደሞዝ ካልቀረበለት ከአርሰናል እንደሚለቅ ነው እየተዘገበ የሚገኘው። በሌላ ዜና ኬፓ አሪዛባላጋ ወደ አርሰናል የሚያደርገው ዝውውር ሙሉ ለሙሉ እንደተጠናቀቀ ታማኝ የሚባሉ ምንጮች እየዘገቡ ይገኛሉ። የግብ ጠባቂም እንግዲህ ሁለተኛ ተጠባባቂ ይሆናል ተብሎ ነው የሚጠበቀው። ዴቪድ ራያ እንግዲህ ዋነኛ ግብ ጠባቂ ለአርሰናል እንደሆነ ይታወቃል። ይሄኛው ግብ ጠባቂ ታዲያ በሚገባ ብቃቱን በማሳየት የዴቪድ ራያ ተፎካካሪም ለመሆን እንዳሰበም ተገልጿል።
አርሰናል በሮድሪጎ ላይ እውነተኛ ፍላጎትን አሳይቷል እና ካለፈው ግንቦት ጀምሮ ስለ ተጫዋቹ የማብራሪያ ንግግር ሲያደርግ ቆይቷል። ሪያል ማድሪድ ወደ 90 ሚሊዮን ዩሮ እንደሚጠብቅ ታማኙ ቤን ጃኮብ ነው የዘገበው። አርሰናል ለሮድሪጎ ያለው አድናቆት ተረጋገጠ ነውና በአሁኑ ወቅት ከሪያል ማድሪድ ጋር እየተደራደሩ ሲሆን እሱን ለማግኘት ብቸኛውን መንገድ ከማድሪድ እንዲሄድ መጠየቅ ነው። ተጫዋቹ በማድሪድ ቤት ፈጽሞ ደስተኛ አይደለም። አዲሱ አሰልጣኝ ዣቪ አሎንሶ እቅዳቸው እንዳልሆነ በይፋ አሳውቆታል። ታዲያ ተጫዋቹ ከሪያል ማድሪድ የመልቀቁ ጉዳይ እንደማይቀር ነው። አርሰናልም ተጫዋቹን እንደሚያስፈርመው ፋብሪዚዮ ሮማኖን ጨምሮ ታማኝ የሚባሉ ምንጮች እየዘገቡት ይገኛሉ። የተጫዋቹ መዳረሻ የሰሜን ለንደኑ ክለብ አርሰናል እንደሚሆን ፋብሪዚዮ ሮማኖ አሳውቆታል። እናንተስ ይህንን ዝውውር እንዴት ታዩታላችሁ? የአርሰናሉ አሰልጣኝ አባል የሆነው ካርሎስ ኮስታ ወደ ሴሪው ክለብ ፓርማ ሊቀላቀል መሆኑን ፋብሪዚዮ ሮማኖ አሳውቆታል። ካርሎስ ኮስታ ሁልጊዜ አሰልጣኝ መሆን ምኞት ነበረው፣ ግን ይሄ ምናልባትም አርሰናል ወይም ሚካኤል አርቴታ ከጠበቁት ፈጥኖ የመጣ ሊሆን ይችላል። የኮስታ መልቀቅ የአርሰናልን ለአዲስ የውድድር ዘመን ዝግጅት ላይ ተጽዕኖ ማሳደሩ ተፈጥሯዊ ነገር ነው። ምክንያቱም ይህ ሰው ከአርቴታና የአሰልጣኞች ቡድን አባላት ጋር ከ2021 ጀምሮ በጋራ የሰራ ሰው መሆኑ ይታወቃል። አርቴታ አሁን ኮስታን በአዲስ ረዳት አሰልጣኝ ለመተካት ማሰብም አለበት። ይህን ለውጥ በአርሰናል ቤት አዲስ ትንሳኤ እንደሚያመጣም አድርጎ እንደሚመለከተው ጥርጥር እንደሌለው ነው ሰው ያሳወቀው። የአርቢ ሌዝቢጅ ተጫዋች የሆነው ጃቪ ሲሞንስ በበርካታ የአውሮፓ ክለቦች እየተፈለገ ይገኛል። አርሰናሎች ስቲቨን ፓንን ከሮዘንበርግ ለማስፈረም በርካታ ስራዎችን ሲሰሩ ነበር። በማንቸስተር ሲቲ ተጫዋቹ ዝውውር እስከተጠለፈባቸው ቅጽበት አንስቶ አርሰናል ታዲያ ወደ ሌላኛው የአታኪንግ ሚድፊልደር ተጫዋች ፊቱን አዙሯል። ስሙ ጃቪ ሲሞንስ ይባላል። በአርቢ ሌዝቢጅ ቤት ካሉ ድንቅ ስታሮች ውስጥ ዋነኛው ነው ማለት ይቻላል። ታዲያ አርሰናል ይህንን ድንቅ ታለንትድ የሆነ ተጫዋች ከአርቢ ሌዝቢጅ ለማስፈረም በርካታ ስራዎችን እየሰራ ይገኛል። በኤኤምኤፍ ቦታ ላይ እንግዲህ የኦዲጋርድ ትክክለኛ ተጠባባቂን ለማምጣት ይፈልጋል። ኦዲጋርድ እንግዲህ ኮንሲስተንት የሆነ አቋምን እያሳየን አይደለም በዘንድሮ የውድድር ዘመን። ታዲያ አርሰናሎች በዝውውር ራዳራቸው ውስጥ ካስገቧቸው ተጫዋቾች ውስጥ ግንባር ቀደሙ ነው ማለት ይቻላል ጃቪ ሲሞንስ። በሌላ ዜና አርሰናልና ቤንጃሚን ሼሽኮ በግል ጉዳዮች ከስምምነት ላይ እንደደረሱ ተዘግበዋል። አርሰናል ታዲያ ሌዝቢቾች የሚፈልጉትን ገንዘብ ያላነሰ እንደሚያቀርቡም አሳውቋቸዋል። ይህንን ዝውውር በተመለከተ ወሳኝ የሆነ መረጃ ላድረሳችሁ። አርሰናሎች በዚህ ተጫዋች ዝውውር ዙሪያ በርካታ ስራዎችን እየሰሩ ይገኛሉ። ብዙዎቻችሁ በዝውውሩ እንደተሰላቻችሁ የሚታወቅ ጉዳይ ነው። አዎ ዝውውሩ ቶሎ አልተፈጸመም። ታዲያ ዝውውሩ ቶሎ እንዲፈጸም ያላደረገው ዋነኛው ምክንያት አርቢ ሌዝቢጆች እየጠየቁት ያለው ዋጋ ነው። ከ80 እስከ 100 ሚሊዮን ዩሮ ባለው ድረስ ነው ከአርሰናል እየጠየቁ ያለው ገንዘብ። አሁን ይሄ በጣም ከባድ ነገር ነው ለአርሰናሎች ይህን ያህል ወጪ ለማውጣት ማለት ነው። ዝውውሩ ቶሎ የመከወን እድሉም ዝቅተኛ እንደሆነ ነው በርካታ ምንጮች እየገለጹ የሚገኙት። ምናልባትም ግን አርቢ ሌዝቢጆች የተጫዋቹን ዋጋ ለመቀነስ ዝግጁ የሚሆኑ ከሆነ አርሰናሎች ያለምንም ቅድመ ሁኔታ ተጫዋቹን ወደ ፍላይ ኤምሬትስ ለማምጣት እንደሚጥሩ ነው የተገለጸው። በአርሰናልና በተጫዋቹ መካከል ግን ሙሉ በሙሉ በሚባል ሁኔታ ከስምምነት መድረሳቸውን ታማኝ የሚባሉ ምንጮች እየዘገቡት ትዕግስትን ማሳየት ይገባቸዋል። ብዙ ድርድሮች ሊከወኑ ይችላሉ፣ ብዙ ጊዜያትን ሊፈጅ ይችላሉ። ነገር ግን ተጫዋቹ ወደ አርሰናል የመምጣት እድሉ እጅግ ሰፊ እንደሆነ ነው የተገለጸው። የሚካኤል አርቴታ ፍላጎት ቤንጃሚን ሼሽኮ ነው። ጊዜ ይወስዳል። ያው ብዙ ገንዘብ እንደመጠይቃቸው አንጻር ጊዜ ሊወስድ ይችላል። ነገር ግን መጨረሻው ወደ አርሰናል መምጣቱ ነገር አይቀርም። እናንተ ብቻ በትዕግስት መጠበቅ አለባችሁ። በዛሬው ዕለት የወጡ መረጃዎች እኚህን ይመስላሉ። በአዳዲስ መረጃዎች እስከንገናኝ ድረስ መልካም ነው ተመኝ